የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? አሁን ደግሞ የምናየው ስምንተኛ ላይ ያለውን ስብሐት ለአብ ስብሐት ለወልድ የሚለውን የዘወትር ጸሎት ክፍል ነው። እዚህ ላይ ትንሽ ለየት የሚሉት እነዚህ በአረንጓዴ የጻፍኳቸው አንድ ሰው ከላይ ያለውን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ካለ በኋላ ይደልዎሙ ለአብ ወወልድ ወመንፈስ ቅዱስ የሚለውን አብረው ያሉ ሰዎች ወይም ምዕመናን ወይም ህዝቡ ነው የሚቀበለው ማለት ነው። እንግዲህ ስብሐትም 3 ጊዜ ነው የሚባለው፣ ይደልዎሙ 3 ጊዜ ነው የሚባለው እና እነዚህ በአረንጓዴ የጻፍኳቸው የምንቀበላቸው ናቸው ማለት ነው። ስብሐት ለአብ ዲያቆኑ በሚልበት ሰዓት ማለት ነው። ታች ደግሞ ነሐብል ወጥቶ ከዚህ ካሰመርኩበት ጀምሮ ያለው ደግሞ ሙሉውን ማለት ነው። ያው የጋራ ነው ማለት ነው። እንሄዳለን። ያው ምልክቱ እንደነገርኳችሁ ሰያፍ ተነሽ ወዳቂ ተጣይን እንዳትረሱ ከኋላ ያለውን። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደልዎሙ ለአብ ወወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደልዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደልዎ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አሜን አመዳግም ምጽአቱ እያስተሃፍረነ አሜን ለሰቦተ ስሙ ያንቀሃነ አሜን ወበአምልኮቱ ያጽንዓነ አሜን እግዝእትነ ማርያም አእርጊ ጸሎተነ አሜን ዋስተስርይ ኩሎ ኃጢአተነ አሜን ቅድመ መንበሩ ለእግዚእነ አሜን ለዛብለዓነ ዘንተ ህብስተ እስመ ለዓለም ምህረቱ ወለዘአስተየነ ዘንተ ጽዋዓ እስመ ለዓለም ምህረቱ ወለዘሰርዓ ለነ ሲሳየነ ወአራዘነ እስመ ለዓለም ምህረቱ ወለዘታገሰ ለነ ኩሎ ኃጢአተነ እስመ ለዓለም ምህረቱ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ እስመ ለዓለም ምህረቱ ወለዘአብጽሐነ እስከ ዛቲ ሰዓት ነሃብ ሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ይላል ማለት ነው። ከዚህ በኋላ ሰላም ለኪና ጸሎተ እግዝእትነ ማርያም ነው የሚቀሩን 9ኛና 10ኛ። እነሱን ብለን ወደ ሰኞ ውዳሴ ማርያም እንሄዳለን። ይቆየን።